ቲክቶክ ላይ ቫይራል መውጣት ካቃተሽ እኔ በሳምንት ብቻ ያገኘሁት ቪው ያገኘሁት ተከታይና ያገኘሁት ላይክ ተመልከቺ በጣም ትልቅ የሆነ ነው። ኢቭን የኢትዮጵያ ቶፕ የሆኑ የቲክቶክ ኢንፍሉዌንሰሮች ማለት ነው እንደዚህ አይነት ቪው የሚያገኙ አይመስለኝም። እውነት ለመናገር እኔ በጣም ብዙ ቪዲዮዎች ፖስት ላለው ግን ሁሉም ቫይራል እየወጡ ነው ያሉት። ገባሽ አይደለ? አሁን ከ50 ሺህ በላይ ከሆነ 50 ሺህ ማለት አስቢው ሙሉ ስታዲየም ሰው እያየልሽ ነው ማለት ነው። ስለዚህ ያወቅኩት ነገር አለ፣ አንቺ የማታውቂው የሆነ ያወቅኩት የተረዳሁት ነገር አለ። ስለ ሰው ልጅ አይምሮ አጥንቼ የገባኝ ነገር አለ። እሱም ላስተምርሽ እፈልጋለሁ። ከዛ በአንድ ወር ውስጥ ብቻ በሁለት ወር ውስጥ ብቻ ማለት ነው ታዋቂ እንድትሆኝ እፈልጋለሁ። ከየት እንደመጣሽ ሰው እንዲጠይቅ እፈልጋለሁ። እንዴ የት ነበረች እቺ? ኦል ኦፍ ሳድን ከሁለት ወር በኋላ 200 ሺህ 300 ሺህ ተከታይ እንዲኖርሽ እፈልጋለሁ። ለዛም ነው ታዋቂ መሆን የምትፈልጊ ከሆነ ፌም ብለሽ በመሰጅ አሁኑኑ በቲክቶክ ኢንስታግራም ፌስቡክ ጻፊልኝ። ቲክቶክ ላይ ካለሽ በቲክቶክ ጻፊልኝ፣ ኢንስታግራም እንደዛው፣ ፌስቡክም እንደዛው። ፌም ብለሽ ጻፊልኝና ፕሮግራም እልክልሻለሁ። ምን ቪዲዮዎች ፖስት እንደምትይ እነግርሻለሁ። እንዴት አድርገሽ ፖስት ማለት አለብሽ፣ አለባበስሽ፣ አነጋገርሽ፣ ሰውነትሽ፣ ሁሉም ነገር ማለት ነው ለታዋቂነት ዲዛይን እናደርገዋለን። እመኝኝ በሳምንት አንቺም 6 ሚሊዮን 7 ሚሊዮን ቪው ብዙ ላይኮች የምታገኝበት ጊዜ በጣም ቅርብ ነው። 2 ወር ብቻ ነው የምትቀርሽ። አሁኑኑ ፌም ብለሽ መሰጅ አድርግልኝ። ቻው